የወለድ ጅራፍና የተስፋ ቃል ከቨርጂኒያ ሲያትል የተሰማው የ10 በመቶ የክሬዲት ካርድ ወለድ ኢንተረስት አብዮት። ልዩ የኢኮኖሚና ማህበራዊ ትንታኔ ዋሽንግተን አርብ ምሽት ነው። በቨርጂኒያ አሌክሳንድሪያ ከተማ በሚገኝ አንድ አፓርታመንት ውስጥ ሳሮን የሳምንቱን የስራ ድካም ለማራገፍ ሶፋዋ ላይ ተቀምጣለች። የሁለት ልጆች እናት የሆነችው ሳሮን በነርሲንግ ሙያ ትተዳደራለች። ደሞዝ ይገባል ይወጣል። ህይወት በአሜሪካ ምድር ለውጭ ሰው እንደሚያምረው አልጋ ባልጋ አይደለም። ስልኳ ላይ የዜና መተግበሪያው ሲጮህ ደከም ያሉት አይኖቿን ወደ ስክሪኑ ላከች። ያየችውን ግን ማመን አልቻለችም። በሌላ የሀገሪቱ ጫፍ በዝናባማዋ የሲያትል ከተማ ዳዊት ታክሲውን አቁሞ የደንበኛ ጥበቃ ላይ ነው። የኑሮ ውድነት ጣራ በነካበት የዋሽንግተን ስቴት ከተማ ዳዊት በወር መጨረሻ የሚመጡበትን ቢሎች ለማብራራት ሲል እንቅልፍ ካጣ ቆይቷል። የእርሱም ስልክ በተመሳሳይ ሰዓት ጮኸም። ዜናው ከዋይት ሃውስ አቅጣጫ የተሰማ አልነበረም፣ ከትሩዝ ሶሻል እንጂ። ፕሬዝዳንት ዶናልድ ትራምፕ የለቀቁት አጭር መልእክት የሳሮንና የዳዊትን የልብ ትርታ ብቻ ሳይሆን የመላው አሜሪካን የፋይናንስ ዓለም ያናወጠ ነበር። ከጃንዋሪ 20 2026 ጀምሮ እኔ እንደ አሜሪካ ፕሬዝዳንትነቴ በክሬዲት ካርድ ወለድ ላይ ጊዜያዊ የ10 በመቶ ጣሪያ እንዲጣል እጠይቃለሁ አሉ። ይህ አዋጅ ለባንኮች መርዶ፣ ለባለዕዳዎች ግን እንደ ሰማይ መና የወረደ የምስራች ነበር። ለመሆኑ ይህ ውሳኔ በሳሮንና በዳዊት ሕይወት ላይ ምን ትርጉም አለው? አዋጁ እውን ይሆናል ወይስ የፖለቲካ ካርድ ነው? የቨርጂኒያዋ የወለድ እስረኛ ወደ ሳሮን እንመለስ። በሰሜን አሜሪካ ከፍተኛ ቁጥር ያለው ኢትዮጵያዊ በሚኖርበት በዲሲ ቨርጂኒያና ሜሪላንድ አካባቢ ኑሮ ከባድ ነው። ሳሮን ጠንካራ ሰራተኛ ናት። ነገር ግን ከጥቂት ዓመታት በፊት የገጠማት የቤተሰብ የጤና እክልና የዋጋ ንረት አስገድዷት ክሬዲት ካርዶቿን ለመጠቀም ተገደደች። መጀመሪያ ላይ ለድንገተኛ ወጪ ነው ብዬ ነበር ቀምኩት ትላለች ሳሮን በምሬት። ነገር ግን ወለዱ በየወሩ እየጨመረ ሲመጣ የምከፍለው ገንዘብ ዋናውን ዕዳ መሸፈን አቃተው። አሁን የምሰራው ለባንኩ ነው ማለት ይቻላል። የሳሮን ሁኔታ የብዙ ኢትዮጵያውያንና ትውልደ ኢትዮጵያውያን ነጸብራቅ ነው። በአሜሪካ በአሁኑ ሰዓት አማካኝ የክሬዲት ካርድ ወለድ 23.79 በመቶ ነው። ሳሮን በክሬዲት ካርዶቿ ላይ የ$15,000 ዕዳ አለባት። ነው የ24 በመቶ የወለድ ምጣኔ በየወሩ ዝቅተኛውን ክፍያ ሚኒመም ፔይመንት ብቻ እየከፈለች ከሆነ ዕዳውን ጨርሳ ለመውጣት እንኳን ከ10 ዓመት በላይ ይፈጅባታል። በዚህ ሂደት ውስጥ ለባንኩ የምትከፍለው ወለድ ብቻ ከዋናው ብድር በጥፍ ይበልጣል። ትራምፕ ያቀረቡት የ10 በመቶ ሕግ ለሳሮን ምን ማለት ነው? ባለሙያዎች እንደሚሉት ወለዱ ወደ 10 በመቶ ቢወርድም ሳሮን በየወሩ የምትከፍለው ገንዘብ አብዛኛው ወደ ዋናው ዕዳዋ ፕሪንሲፓል መክፈል ይሸጋግራል። ይህ ማለት ዕዳዋን ከግማሽ በታች በሆነ ጊዜ ውስጥ እንድትጨርስና በሺዎች የሚቆጠሩ ዶላሮችን እንድታድን ያስችላታል ማለት ነው። ይህ እውን ከሆነ ለኔ ነጻነት ማለት ነው ትላለች ሳሮን። ልጆችን ኮሌጅ ለማስተማር የምቆጥበው ገንዘብ አገኛለሁ ማለት ነው። የሲያትሉ የዘመናዊ ባርነት ሰለባ። ወደ ምዕራብ አሜሪካ ሲያትል እንሻገር። ዳዊት በቴክኖሎጂ ከተማ ውስጥ እየኖረ የቴክኖሎጂው ምቾት ግን አልደረሰለትም። የቤት ኪራይ ንረትና የኑሮ ውድነት የክሬዲት ካርድን እንደ ሁለተኛ ደሞዝ እንዲቆጥረው አስገድደውታል። እዚህ ሀገር ክሬዲት ካርድ ከሌለህ መንቀሳቀስ አትችልም ይላል ዳዊት። መኪናዬ ተበላሽታ ስትቆም ለመጠገን ካርድ መክፈል ነበረብኝ። ያለ መክፈል ደግሞ
ደግሞ ሌላ ካርድ ተጠቀምኩ። አሁን አዙሪት ውስጥ ነኝ። የዳዊት ታሪክ የሚያሳየው ባንክሬት የተሰኘው ተቋም በቅርቡ ይፋ ያደረገው አስደንጋጭ ጥናት ነው። ጥናቱ እንደሚያመላክተው 61 በመቶ የሚሆኑት ባለ ክሬዲት ካርዶች ለተከታታይ 1 ዓመት በዕዳ ውስጥ ተዘፍቀው ቆይተዋል። ይህ ቁጥር በ2004 ከነበረው የ53 በመቶ ድርሻ በከፍተኛ ሁኔታ ጨምሯል። ዳዊት ወለዱ 25 በመቶ ሲሆን እንኳን ቅጣት ነው። ባንኮቹ ያለፉበትን ህመም አይረዱም። እኛ የምንከፍለው ወለድ የነሱ ቦነስ አለበለዚያም ትርፍ ነው ሲል ይወቅሳል። ለእርሱ የትራምፕ የ10 በመቶ ሐሳብ ፍትሃዊ የኢኮኖሚ ስርዓት ጥያቄ ነው። የፋይናንስ ዓለሙ መርዶ። ባንኮች ለምን ተሸበሩ? የሳሮንና የዳዊት ተስፋ ለባንኮች ግን ቅዠት ነው። ትራምፕ መልእክቱን በለጠፉ በደቂቃዎች ውስጥ የባንክ ኢንዱስትሪው መናጋት ጀመረ። ግን ለምን? የሁሉም ጥያቄ ነው። ምክንያቱም ባንኮች ከክሬዲት ካርድ የሚያገኙት የማር ወለላ የተመሰረተው በእነዚህ ከፍተኛ ወለዶች ላይ ነው። የአሜሪካ ባንከሮች ማህበር ወዲያውኑ ባወጣው መግለጫ ይህ እርምጃ በሚሊዮን ለሚቆጠሩ አሜሪካውያን ቤተሰቦች አደጋ ነው ሲል አስጠንቅቋል። የእርሱ መከራከሪያ ነጥቦች የሚከተሉት ናቸው። አንደኛ፣ የብድር በር መዘጋት። መንግስት ወለዱን በግዴታ 10 በመቶ ካደረገው ባንኮች ኪሳራን ለመቀነስ ሲሉ ዝቅተኛ የክሬዲት ስኮር ላላቸው ሰዎች ማበደር ያቆማሉ። ይህ በተለይ ገና ክሬዲታቸውን በመገንባት ላይ ላሉ አዲስ ስደተኞች እንደ ብዙዎቹ የዲያስፖራ አባላት ትልቅ እንቅፋት ይሆናል። ሁለተኛ፣ የጥቅማ ጥቅሞች መቅረት ኢንድ ኦፍ ሪዋርድ። የምንወደው ካሽባክ፣ የአየር መንገድ ማይልስና ነጥቦች ከወለድ በሚገኝ ገቢ የሚደጎሙ ናቸው። ወለዱ ከቀነሰ እነዚህ ጥቅማ ጥቅሞች ታሪክ ሊሆኑ ይችላሉ። ሶስተኛ፣ ወደ አደገኛ አበዳሪዎች መግፋት። ባንኮች ፊታቸውን ሲያዞሩ ሰዎች አማራጭ በማጣት እጅግ አደገኛ ወለድ ወደሚጠይቁ የሻርክ አበዳሪዎች ፔይዴይ ሎንስ ሊሄዱ ይችላሉ። የሌንዲንግ ትሪ ዋና ተንታኝ ማት ሹሉዝ የወለድ ጣሪያው ከተተገበረ ትልቅ ነገር ነው፣ ነገር ግን ባንኮች ዝም ብለው አይቀበሉትም፣ ገበያውን በማድረግ አጸፋ ሊመልሱ ይችላሉ ሲሉ ስጋታቸውን ይገልጻሉ። የባለሙያዎች ምክር፣ ፖለቲከኞችን አትጠብቁ። ይህ የትራምፕ እቅድ በኮንግረስ አልፎ የባንኮች ሎቢ ተቋቁሞ ሕግ ሆኖ እስኪወጣ ድረስ መጠበቅ ሞኝነት እንደሆነ የፋይናንስ ኤክስፐርቶች ይመክራሉ። በተለይ ለኢትዮጵያውያን ማህበረሰብ የሚከተሉት ወሳኝ ምክሮችን ይለግሳሉ። አንደኛ፣ የ0 በመቶ ወለድ ካርዶች ባላንስ ትራንስፈር ተጠቀሙ። ብዙ ሰዎች ይህን እድል አይጠቀሙበትም ይላሉ የፋይናንስ አማካሪዎች። ጥሩ ክሬዲት ካላችሁ ያለባችሁን ዕዳ ለ15 ወይም ለ18 ወራት ምንም ወለድ ወደማያስፈልግ አዲስ ካርድ ማዞር ትችላላችሁ። ይህ ሳሮን የምትከፍለውን ወለድ 0 በማድረግ የምትከፍለው ገንዘብ ሙሉ ለሙሉ ዕዳውን ለመቀነስ እንዲውል ይረዳል። ሁለተኛው የስኖቦል ወይም አቫላንች ስልት። ዳዊት ካሉት በርካታ ካርዶች ውስጥ የትኛውን መጀመሪያ መክፈል እንዳለበት ግራ ይጋባል። ስኖቦል ትንሽ ዕዳ መጀመሪያ መክፈልና መዝጋት ለስነቦናዊ እርካታ ይጠቅማል። አቫላንች ከፍተኛ ወለድ ያለውን ካርድ መጀመሪያ መክፈል ለኢኮኖሚ ጥቅም። ኤክስፐርቶች እንደሚሉት ከመጠበቅ መጀመር ይሻላል። አንዱን ስልት ምረጥና ዛሬውን ጀምር። ሶስተኛ፣ ከባንኩ ጋር ተደራደሩ። ይህ ብዙ ኢትዮጵያውያን የማያውቁት ሚስጥር ነው። ባንኩን በመደወል ወለዱ ከብዶኛል፣ ወደ ሌላ ባንክ ልሄድ ነው ብሎ በመናገር የወለድ ቅናሽ መጠየቅ ይቻላል። ሌንዲንግ ትሪ ባደረገው ጥናት ይህንን የጠየቁ 70 በመቶ የሚሆኑ ደንበኞች የወለድ ቅናሽ አግኝተዋል። አራተኛ፣ የአኗኗር ዘይቤ ለውጥ። በተለይ በዲያስፖራ ማህበረሰብ ወደ ሀገር ቤት የሚላክ ገንዘብ ሪሚታንስና እዚህ የሚኖረው ወጪ ተደማምሮ ጫና ይፈጥራል። ኤክስፐርቶች እስከምትችሉ ድረስ ዕዳችሁን እስክትሸፍኑ ለጊዜው የቅንጦት ወጪዎችን ቀንሱ ሲሉ ይመክራሉ። የጃንዋሪ 20
ቀጠሮ። ዛሬ ላይ ሆነን ስናየው የትራምፕ የ10 በመቶ ወለድ ሐሳብ ገና በትሩዝ ሶሻል ላይ ያለ ጽሑፍ ነው። ዝርዝር የአፈጻጸም መመሪያም የለውም። ነገር ግን የፈጠረው ተጽዕኖ ቀላል አይደለም። እንደ ሳሮንና ዳዊት ላሉ በሚሊዮን የሚቆጠሩ ሰራተኞች ይህ ሐሳብ የተስፋ ዳቦ ነው። በቨርጂኒያ የምትኖረው ሳሮን አሁንም ስልኳን ትመለከታለች። በሲያትል የሚገኘው ዳዊትም እንዲሁ። ሁለቱም የሚጠብቁት አንድ ቀን ነው፣ ጃንዋሪ 20 2026። ያ ቀን እስኪመጣ ትራምፕ ቃላቸውን ይጠብቁ ይሆን ወይስ የባንክ ኢንዱስትሪው ጉልበት ያሸንፋል? መልሱ የጊዜ ጉዳይ ነው። ነገር ግን አንድ ነገር እርግጠኛ ነው፣ የአሜሪካ የክሬዲት ካርድ ገበያ ካሁን በኋላ እንደ ቀድሞው አይሆንም። የለውጥ ንፋስ እየነፈሰ ነው። ጥያቄው ነፋሱ አውሎ ንፋስ ሆኖ ያፈርሳል ወይስ ሸራውን ሞልቶ ጀርባዋን ያሻግራል የሚል ነው። የተከበራችሁ አድማጮቻችን፣ ይህ ዘገባ ለመረጃነት ብቻ የቀረበ ነው። የፋይናንስ ውሳኔዎችን ከመወሰኑ በፊት እባክዎን ህጋዊ የፋይናንስ አማካሪዎችን ያማክሩ።